አንድ ቀን መንገድ ላይ እየሄዳችሁ ከረጅም ጊዜ በፊት ያገኛችሁትን ጓደኛችሁን አገኛችሁ እንበል። ከዛ ደህና ነህ ወይ ብላችሁ ስጠይቁት በቀላሉ ደህና ነኝ ብሎ ስቆ ይመልስላችኋል። ናው እናንተ የማታውቁት ነገር ላለፉት 3 ወራት እናቱ በጣም በጠና ታማ ሐኪም ቤት ሲያሳክማት ነበር። ይሄ የሆነ እያለ ግን ደህና ነህ ወይ ብላችሁ ስጠይቁት ደህና ነኝ ይላል። ለምንድነው እንደዚህ የምናደርገው? ናው ከውጭ ለሚያይ ሰው ኢትዮጵያዊ ድብቅ እየሆነ ነው፣ ወይም ደግሞ የአጉል ጨዋ የሆነ ነው፣ ወይም ያው ሼም ይዞት ነው ሁኔታውን እንዳይናገር ሊል ይችላል። ግን እኔና እናንተ እናውቃለን እንደዛ እንዳልሆነ። ደህና ነኝ ማለት መረጃ የምንደብቅበት ወይም ደግሞ መረጃ የምንሰጥበት መንገድ አይደለም። ኢትስ ሶሻል ሪቹዋል፣ በጣም ጥንታዊ እና ሶፊስቲኬትድ የሆነ ሶሻል ሪቹዋል ነው። ይሄ ሪቹዋል፣ ይሄ ስርዓት በግለሰብ ሰርቫይቫል እና በማህበረሰብ ሃርመኒ መሀል ያለውን ባላንስ የምንጠብቅበት መንገድ ነው። ስለዚህ ዛሬ ደህና ነኝ ስንል ምን ማለታችን እንደሆነ እኔ ከዛ በፊት ግን ደህና ናችሁ? ብሮንስላው ማሊኖቭስኪ ምን ቋንቋ ጀመረ ደግሞ እንዳትሉኝ፣ ሃያኛ ክፍለ ዘመን ውስጥ የኖረ የአንድ አንትሮፖሎጂስት ስም ነው። ቬሪ ኢምፖርታንት ቢኮዝ ሰላምታ ውስጥ ቋንቋ እንዴት ጥቅም ላይ እንደሚውል ለመረዳት ይህን ሰውዬ ማየት መቻል አለብን። ምንድን ነው የሚለው? በሰላምታ ውስጥ ቋንቋ መረጃ ለማስተላለፍ ሳይሆን ማህበራዊ ትስስርን ሶሻል ኮሄዥንን ለመፍጠር ወይም ደግሞ ያለን ማህበራዊ ትስስር ለማጎልበት ለማጠናከርና ያ ቻናል ይሄ የትስስር መንገድ ክፍት እንደሆነ ለማሳየት ነው ጥቅም ላይ የሚውለው ይላል። በኋላ እሱ ፋቲክ ኮሚዩኒየን ይላል። ሮማን ጄኮብሰን ደግሞ በኋላ ላይ ፋቲክ ዩዝ ኦፍ ላንጉዌጅ ይላል። ምን ማለት ነው? ፋት ምናምን ደግሞ ነው። ምን ማለት ነው? ደህና ነህ ወይ ስትባል እንደው በቃ ተዘቃየው ምናምን ብለህ ጉድን የምትዘረግፍ ከሆነ ዩር ናት አንደርስታንዲንግ ሰላምታ እንዴት ፈንክሽን እንደሚያደርግ። ሰውየው ደህና ነህ ወይ ሲል አሁን የፋይናንሻል ጉዳይን የጤና ጉዳይ ንገረኝ እያለ አይደለም። ደህና ነህ ማለት አያለው፣ ዊ አር ሴፍ፣ ደህና ነን፣ ኮሚኒኬሽናችን ይሄ ማህበራዊ ትስስራችን ኤግዚስት ያደርጋል አለ ለመባባል ነው። እና አይ ዶንት ኖ ብዙዎቻችን ባየ ይማም የሚባል ሊንጉስቲክ የምታውቁ አይመስለኝም። ግን ባየ ይማም ቬሪ ኢምፖርታንት ስተዲ አድርጓል በአፋን ኦሮሞ፣ በአማርኛ እና በወላይትኛ እነዚህ አፍሮ ኤዚያቲክ የምንላቸው ቋንቋዎች ውስጥ ብዙ ጊዜ እነዚህ የሰላምታ ጥያቄዎች የተጠያቂው ጤናና ሰላም ላይ ያተኮሩ ነው ብሎ የተለያዩ ምሳሌዎችን ወስዶ ይነግረናል። እና ደህና ነህ ወይ ስትባል ቶሎ ቸኩለ እንደው በቃ በጣም ቸግሮኛል ራበኝ ምናምን የምትል ከሆነ ዩ ሚስ ዘ ፖይንት። ሰላምታ ውስጥ ቋንቋ ጥቅም ላይ የሚውለው መረጃ ለማስተላለፍ ሳይሆን ኮሚኒኬሽን ቻናሉ እንዳለ ማህበረሰብ ስቲል ኢንታክት እንደሆነ ዊ አር ሴፍ። የአንተ ህይወት እኮ ዲስኢንትግሬት እያደረገ ሊሆን ይችላል። እናት እኮ ሞታ ሊሆን ይችላል። ሰው ሐኪም ቤት አስተኝተ ሊሆን ይችላል። ግን የኢንዲቪጁዋል ቅድም እንዳለው ኢንዲቪጁዋል ሰርቫይቫል እና ሶሻል ሃርመኒው ባላንስ የሚደረግበት ፖይንት። ደህና ነኝ ስትል ሊትራሊ ደህና እንዳልሆንክ አይደለም፣ እንደዛ ማለት አይደለም። ታዲያ ይሄ ማህበረሰባዊ ትስስሩ ካለ ቻናሉ ኦፕን ከሆነ ለምን ዝም ብዬ ጉዳይን አልዘረዝርም፣ ለምን ችግሬን አላወራም ማለት ትችላለህ። እንደዛ የማታደርግበት ምክንያት አለ። ይሄ ጄል ኦስቲን የሚባል ስፒች አክት ቲዮሪ የሚባል ቲዮሪ አለ። እሱ ላይ 2 አይነት አተራንስስ ወይም ንግግር አለ ይባላል። አንደኛው ንግግር ኮንስታቲቭ የሚባል ወይም ደግሞ እውነትና ሐሰት የሚሆን ማለት ነው። ለምሳሌ እኔ አሁን ቁጭ ብያለሁ አልተቀመጥኩም፣ ግን ያው ከቁመቴ አንጻር ቁጭ ብያለሁ አልተቀመጥኩም ያከራክራል። ግን ጉዳይ እኔን እንርሳ። ኮንስታንቲቭ ማለት
ትሩዝ ከእውነታ ጋር የሚገናኝ ማለት ነው። አሁን የት ነው ያለው? ውሸት ነው ውሸት አይደለም ማለት ትችላላችሁ። ሰከንድ ዋን ኢዝ ቨሪ ኢምፖርታንት። ፐርፎርማቲቭ አተራንስስ የምንላቸው አሉ። እነዚህ ደግሞ ምንድን ናቸው? ከእውነተኝነት ጋር የተገናኙ አይደሉም። አሁን ሰላምታ ከዚህ ስር ነው። ስለዚህ ደህና ነኝ ስትል ናነሰሰርሊ ስለ እውነታው አይደለም እያወራ ያለው። ንግግሩ ራሱ በራሱ የሆነ የሚያስደርገው ነገር አለ። አሰን አክሽን ነው የሚወሰደው፣ መረጃ የመስጠት ጉዳይ ሳይሆን ማለት ነው። ይሄን አሁን ስለዚህ መንገድ ላይ የማታውቀውን ሰውዬ ደህና ነህ ስትለው አቁሞ እባክህ ወንድሜ ብሎ ከጀመረ ችግር ነው። ደህና ነህ ማለት ግን የማታውቀው ሰውዬ እኮ ነው አለን ዊር ኤግዚስቲንግ ኢን ዘ ሴም ኮሚዩኒቲ ለመባል ፐርፎርማቲቭ ነው። ሚኒንግ በእውነትና በውሸት የምትከልለው ነገር አይደለም። ለዛ ነው አንዳንድ ሰዎች እቺን ሳይድ ኦፍ ላንጉዌጅ መረዳት አለመቻል ሰዎችን ግብዝ ናቸው፣ አስመሳይ ናቸው እንድንል ያደርጋል። ኦፍኮርስ ሰዎች ያስመስላሉ፣ ግብዝም ሊሆኑ ይችላሉ። ግን እንደዚህ አይነት ኬዞች ላይ አይደለም። ስለዚህ ሁልጊዜ የምትሰሙ አፌርማቲቭሊ ነው መመለስ ያለባቸው ነው። አይ አይደለሁም ደህና አይደለሁም ማለት የለባቸው ኮንቴክስቱ እስካልፈቀደ ድረስ ማለት ነው። ኮንቴክስቱ ግን ሞስትሊ የሚፈቅደው ፖዚቲቭሊ ሪስፖንድ ማድረግ አለባቸው። ደህና ነኝ ማለት አለባቸው። ይሄ ምንን ያሳያል? ላንጉዌጅ ጌም የሚባለውን ነገር ያመጣል። ላንጉዌጅ በራሱ የሆነ እንደ ጨዋታ ነገር ነው። ይሄ ዊትገንስታይን ነው፣ እንደ ጨዋታ ነገር ነው። ስለዚህ ደህና አይደለሁም ስትሉ የጨዋታውን ሕግ እያወቃችሁ አይደለም፣ የጨዋታውን ስርዓት እያወቃችሁ አይደለም። ስለዚህ ላይክ እንደ ጌም ማየት አለባችሁ። ሰላምታ ግን እንደ ጌም ስታዩት የሚያሳየው ነገር ምንድን ነው? የንግግሮቹን እውነተኝነትና ሐሰተኝነትን ሳይሆን ንግግሩ በራሱ እንደ ንግግር ማለት ነው። ንግግሩ ራሱ አክት የሚያደርግበት መንገድ አለ ነው። ይሄ ደግሞ ምንድን ነው? ማህበረሰባዊ ትስስርን ይፈጥራል። ስቲል ቱጌዘር የሚባሉትን ሀሳቦች ያመጣል ማለት ነው። እነዚህ መረዳት አለመረዳት በእውነቱ አኔሰሰሪ የሆኑ እንትኖችን ችግሮችን ያመጣል። ለምንድን ነው ታዲያ የማትናገሩት? ለምንድን ነው በጨዋታው ስርዓት መጫወት ያለብን? ሁለት ነገር፣ አንደኛው ዲፌንሲቭ ነው፣ አንደኛው ፕሮቴክቲቭ ነው። ዲፌንሲቭ የሚባለው ነገር ምንድን ነው? ደህና ነው ወይ ተብለህ ስትጠየቅ እንዲያው በቃ ሚስቴ ትታኝ ሄደች፣ ልጄ አይታዘዝልኝም፣ በቃ ጤንነቴ ምናምን ካልክ ራስን አንደኛ በማህበረሰብ ፊት ክብርህን ታጣለህ፣ ራስን ለሐሜት እና ለንግግር ታጋልጣለህ። ከዛ ሎ ሶሻል ካፒታል ይኖራል። ሰዎች ከአንተ ጋር አሶሲየት ያደርጉ። ያቺ ዲፌንሲቭ መካኒዝም ናት። ለራስህ ክብር ስትጠነቀቅ ነው በሄድክበት ቦታ ደህና ነህ ሲባል ደህና አይደለሁም የማትለው ማለት ነው። ሁለተኛው ደግሞ ፕሮቴክቲቭ ነው። በሌላ መንገድ ጠያቂውንም እሱም ፕሮቴክት ማድረግ አለብህ። ለምሳሌ ደህና ነህ ሲባል በቃ እንደው ኪሴ ባዶ ነው ምናምን ብለህ ከጀመርክ ናው ዩቭ ፕሌስድ ሪስፖንሲቢሊቲ ሆነ ጠያቂውን የሆነ ኃላፊነት ላይ አስቀመጥክበት ማለት ነው። ይዘር ሰውየው በብሩ እንዲረዳ ከአንተ ጋር እንዲጨነቅ ምናምን ያ ፕሮቴክቲቭ ኦርጋን። ስለዚህ እነዚህን ሁለት ነገሮች ያስማማል። አንደኛ የራስን ክብር ፕሪዘርቭ ያደርጋል፣ በማህበረሰቡ ዘንድ ተገላልጣት ይታይም። ያ የተለያዩ ከሐሜት ጀምሮ ላሉት ነገሮች እንዳትጋለጥ ያደርጋል። ሁለተኛ ደግሞ ጠያቂውን ካልተፈለገ ኃላፊነት ይከለክለዋል ወይ ይከለክለዋል ሳይሆን ይጠብቋል። ዝም ብለህ የማይሆን ስሜት እንዳትሰጠው ማለት ነው። ለምን ጠየቅኩት እንዳይባል ማለት ነው። ለምን ጠየቅኩት ቢቀርብኝስ፣ ዝም ባለ አፍ ዝንብ አይገባም ብሎ ከዝንብ ጋር እንዳያመሳስላችሁ ማለት ነው። ሌላኛው ዋናው ነገር ይሉኝታና ሰውነት የምንለው ነገር ነው። ያው ይሉኝታ እንደምታውቁት ይሄ ሶሳይታል ኮንሽስነስ ማለት ነው። ማህበረሰቡ ከኔ ምን ይጠብቃል የሚባለው ነገር ማለት ነው። ስለዚህ በይሉኝታ ምክንያት ነው ደህና ነህ ወይ ስትባል ጉድህን ሊስት የማታደርገው ማለት ነው። ሶስተኛው ሰውነት ነው። እቺ ቬሪ ኢምፖርታንት ናት። እኛ ስለ ሰውነት የምናስብበት መንገድ እኛ ስል ኢትዮጵያውያንን ብቻ ሳይሆን ሞስት አፍሪካን ካንትሪስ ይሄ እንደ ኢምቢቲ ያሉ ሰዎች ያጠኑት ነው እነ ቪሬዱ እና ምዕራባውያኑ ስለ ሰውነት የሚያወሩት ነገር ተመሳሳይ አይደለም። ምዕራባውያኑ
ሰው የሚሆነው ሲወለድ ነው። ላይክ ግለሰብ ሆኖ ይወለዳል። ሰው ሆኖ ነው የሚወለደው። በብዙ አፍሪካውያን ዘንድ ግን ሰውነት በተለያየ ኃላፊነት ውስጥ ስታልፍ ስሩ ፕሮግሬሽን አቴን የምታደርገው ነገር ነው። አንዳንድ ድርጊቶች ሰው አይደለም ሊያስብሉ ይችላሉ። ስለዚህ ላይክ ፕሮግሬሽን አለው ነው። ላይክ ማህበረሰቡ ነው ኮንፈር የሚያደርግበት ማህበረሰቡ ነው ይሄ ሰው ብቁ ሰው ነው ብሎ የሚናገረው ማለት ነው። በሌላ መንገድ እንደው እንዳትናደዱብኝ እሺ፣ ያው ምሳሌ ነው። የሆነ መዝሙር አለ አይ ዶንት ሪሜምበር ዘ ኔም የሆነ መዝሙር አምላኬ ወይ አግዘኝና ሰው አርገኝና ሰውን ይግረመው የሚል ማለት ነው። ናው ኢትስ ቬሪ ኢምፖርታንት ቢኮዝ አንድ ስንኝ ውስጥ ሰው አርገኝና ሰውን ይግረመው ሲል የስ ሰው አለመሆን አለ። ሰዎች የሆኑት ደግሞ ሰው አለመሆንን የሚታዘቡበት ደረጃ አለ። እንደው እቺን የስንኛን ለመውሰድ ፈልጌ ነው ቢኮዝ ሰው የሆኑ አሉ፣ ዘማሪው ደግሞ ሰው አልሆነም ገና። ሚኒንግ የሆነ ማህበረሰብ ኮንፈር የሚያደርገው ነገር ነው ስሩ ሰም ፕሮሰስ አቺቭ የሚደረግ ነገር እንጂ ይሄ ማለት ደግሞ ህፃናት ሰው አይደሉም ምናምን አይደለም። ዲስ ኢዝ ዲፍረንት ሌቭል ኦፍ አብስትራክሽን ነው። ከሪስፖንሲቢሊቲ አንጻር ማህበረሰብ ከሚያይ አንጻር ሰውነት ኮንፈር ይደረጋል። ስለዚህ ዝም ብለህ የሄድክ በየቦታው ጉዴን ስሙልኝ ደህና ነህ ወይ ተብዬ ተጠይቄያለሁ ደህና እንዳልሆንኩ ምናምን የምትል ከሆነ ይሄ ሰው ነው እንዴ ይባላል። ሰውነትን ታጋልጠዋል፣ ብቁ አለመሆንን ታሳያል። ስለዚህ ደህና ነኝ ማለት ኮንስታቲቭ አይደለም። በሌላ መንገድ የእውነትና የውሸት ጉዳይ አይደለም። ህይወት ከስር እኮ እየፈረሰ ሊሆን ይችላል። ደህና ነኝ ግን ክብርህን የምጠብቅበት የጠያቂውን ክብር የምጠብቅበት ራሱን እንዳይወቅስ አት ሴም ታይም ይሉኝታ ክፉ እንደሆነ አውቃለሁ በአንድ በኩል። አት ሴም ታይም ደግሞ ይሉኝታ ሼም፣ ኮሚዩናል ሼም በጣም ኢምፖርታንት ነው። ከዛ ደግሞ ሰውነት የምንለው ነገር አለ። እነዚህ ነገሮች ከደህና ነኝ ጋር ይሄዳል። ግን በዋነኝነት ደግሞ ደህና ነኝ ስንል ለሰውየው አይደለም የምንመልሰው እኮ ኦፍኮርስ ይሄ ደህና ነኝ ደህና ነህ ደህና ነኝ ስንል በጣም በቅርርብ ውስጥ በመዋደድ ውስጥ ሊሆን ይችላል። ስቲል ግን ከሰውየው ያለፈ ነገር ነው which ላካን ኮልስ ቢግ አዘር ወይም ደግሞ ሲምቦሊክ ኦርደር የምንለውን ይሄን የባህል ህግ ስርዓት የሚባሉትን ነገሮች ለሱ ነው የምናወራው፣ ከሰውየው ጉዳይ አይደለም፣ ከግለሰቡ አይደለም። መልሱ ለግለሰቡ ብቻ አይደለም። ደህና ነኝ ስንል ኢቨን ኢፍ ማይ ላይፍ ኢዝ ኢን ትረብል ማህበረሰባዊ ትስስሩ ግን ደህና ነው። ሰው ቀብሬ ብመጣም ማህበረሰባዊ ትስስሩ ደህና ነው አለ፣ ኢንክሉድድ ነኝ፣ ሪስፔክት አደርጋለሁ ስትል ለሰውየው ብቻ ሳይሆን አሳልፈ ለሰፊው የሰርድ ፓርቲ የምንለው ሲምቦሊክ ኦርደሩን ነው የምታናግረው፣ ስርዓቱን ነው የምታናግረው፣ ሰውነትን ለአንተ የሚሰጠው ነው። ያለዛማ ሰው አይደለም መባል በሌላ መንገድ ህጉን የማታውቅ ከሆነ በየሄድክበት ደህና ነህ ስትባል የፋይናንሻል ችግር፣ የጤና ችግር፣ የቤተሰብ ችግር ስታወራ it takes away from your personhood. now ሶሻል ሚዲያ ስፔሻሊ ይሄ የፖድካስት ፋሽን ከመጣ በኋላ እና የቲክቶክ ላይ ስቶሪ መስራት ከተጀመረ በኋላ እንደዚህ አይነት ነገሮችን በጣም ችግር ውስጥ አስገብቷል። ኢንሴንስ ሰዎች እኔ አሁን ለምን እሰማለሁ ማለቴ ኦፍኮርስ ለኢንተርቴይንመንት ሊሆን ይችላል እኮ የሚደሰት አለ ሰዎች ሲቸገሩ። ግን ዋይ ሜድ ኢት ፓብሊክ ሲባል ድሮ አልነበረም። ኦፍኮርስ ድሮ በየቦታው በየቤተ ክርስቲያን እየሄድክ መድረክ ሲሰጥክ ሚስቴ ያስቸግራኛለች ምናምን ካልክ ስለሷ እያወራው እንዳይመስላት ደግሞ ሚስቴ ትደፋኛለች ብቻ ለነፍስ አባትም የሚነገረን ነገር በየሚዲያው የምታወጣ ከሆነ ያ አሁን ከድሮ አንጻር ፐርሰንሁድን ህግጋቱን ስርዓቱን የማታውቅ ከሆነ ከፐርሰንሁድ ይወስዳል።
that's how you know ሶሻል ሚዲያ ፖድካስት ምናምን የምንላቸው ነገሮች ለእኛ ካልቸር ፎሬን እና ኤሊያን እንደሆኑ they do not function like በእኛ የማህበረሰብ ህግጋት ፈንክሽን አያደርጉም። ላይክ አሁን በዛ ላይ በሶሻል ሚዲያ ላይ በእነዚህ ፕላትፎርም ፕላስ ካፒታሊዝም ሌት ካፒታሊዝም የምንለው ማለት ነው። ሰልፍ ኮሞዲፊኬሽን ስላለ ራስን ለምሳሌ ሚስጥርን መሸጥ፣ ድሮ ሚስጥርን መደበቅ አለብን። አሁን ግን ሚስጥር ኮሞዲቲ ነው። የራስህን ጉድ ማለት ነው። የራስህን ጉድ ሚስትና አንተ ተደብቃችሁ የሰራችሁትን ነገር አውጥቶ ሚዲያ ላይ ማቅረብ ኮሞዲፋይ መሆን ይችላል። that's very like it needs another ሞዴሊንግ አናዘር ይሄ ማህበረሰባዊ ሳቤን ይፈልጋል። ግን ለካን ምንድን ነው የሚለን? ለግለሰብ አይደለም የምንናገረው፣ ለሶሻል ኦርደሩ ነው የምንናገረው፣ ለሲምቦሊክ ኦርደሩ ነው የምንናገረው። ነው ብዙ ሰዎች ደህና ነኝ ሲሉ የማይረሷት ነገር አለች። እሷ ምንድናት? እስካሁን ድረስ እንዴት አላነሷም እያላችሁ ይሆናል። እግዚአብሔር ይመስገን የምትል ማለት ነው። ናዋይ ስነ መለኮታዊ አንድምታው ነው። ደህና ነኝ እግዚአብሔር ይመስገን ምን ማለታችን ነው? ደህንነታችን this is like በጣም ምን ያህል ሪሊጅን ባህላችን ውስጥ ጸርጾ እንደገባ የምታዩበት ማለት ነው። ምን እንላለን? ለምሳሌ ሰው አሳክመ ወይም ደግሞ ሰው ታሞብህ፣ ከብት ሞቶብህ፣ ቤት ታቃጥሎብህ፣ መኪና ተገልብጦብህ ሊሆን ይችላል። ደህና ነው ብለህ ስትጠየቅ ደህና ነኝ እግዚአብሔር ይመስገን ስትል ያንተን ደህንነት ወስደ ከፈጣሪ ፕሮቪደንስ ጋር ታስተሳስረውና የኔ ደህንነት ማቴሪያሊ አይደለም፣ ከጤና አንጻር አይደለም፣ ከዘመድ አንጻር አይደለም ብለህ ከእግዚአብሔር ፕሮቪደንስ ጋር ማስተሳሰር ማለት ነው። this is like how much religion penetrate አድርጎ እንዳለ ማለት ነው የእኛን ማህበረሰብ። ስለዚህ እግዚአብሔር ይመስገን ደህና ነኝ ስንል we're trying to say ደህና ነኝ ግን ፐርፎርማቲቭ ነው። you have to understand that ፐርፎርማቲቭ ነው። ደህና ነኝ እየሆነ ያለው ካለፈ ከዛ ሃይማኖትን ከሶሻል ኮሄዥን ጋር ያስተሳስረዋል። ደህና ነኝ እግዚአብሔር ይመስገን ለሙስሊሙም እኮ ትላለህ አይደል እንዴ? ክርስቲያን ሆነ ለሙስሊሙ ትላለህ። ሙስሊሙም ደግሞ እኮ ደህና ነኝ ሲል ከራሱ ሃይማኖት አንጻር ነው የሚለው። ግን ፖይንቱ ምንድነው? ሃይማኖት ቱ ዋት ኤክስቴንት ይህን ሶሻል ኮሄዥን አንድ ላይ እንደሚይዝ ማለት ነው። ስለዚህ ከእግዚአብሔር ወይም ደግሞ ከፈጣሪ ፕሮቪደንስ ጋር ከሱ መኖር ጋር ታገናኘዋለህ ማለት ነው። ስለዚህ በህይወቴ በጣም መስቀልቅል ውስጥ ልሆን እችላለሁ፣ ግን እግዚአብሔር ይመስገን ነው። that's religious spiritual aspect ነው። በሌላ መንገድ ምን እንለዋለን? ontological gratitude ማለት ነው። ontological gratitude እግዚአብሔር ይመስገን ስንል ማለት ነው። እየሞትኩ ሊሆን ይችላል፣ እየታመምኩ ሊሆን ይችላል፣ ግን ደህና ነኝ እግዚአብሔር ይመስገን። ሌላ ደግሞ ደህና ነኝ በዋነኝነት ኢኮኖሚካሊ ትራይቭ እያደረገ ያልሆነ ማህበረሰብ ውስጥ ከሆነ፣ ለምሳሌ ድሃ ማህበረሰብ ውስጥ ከሆነ ደህና ነኝ ማለቱ በጣም ኢምፖርታንት ነው። ቢኮዝ ደህና ነኝ ዲፌንስ ሜካኒዝም ነው። በየሄድክበት ቦታ ደህና ነህ ወይ ስትባል አረ ከበላው 3 ቀን ነው ስትል እንዴ ሙሉ ማህበረሰቡ ነው ያልበላው። የምንድን ነው እየሄድክ ስሙልኝ አስታውሱ እንዳልበላችሁ ኦስትራሳይዝድ ትሆናለህ፣ ማርጂናላይዝድ ትሆናለህ፣ ትገለላለህ ከማህበረሰብ። ለምን? you don't understand ስለማትረዳ። የሆነ ፊልም አለ ኮሜንት ላይ አስቀምጦ ርዕሱን የዓለም ሰገድ ነው የሚሰራበትና አይ ቲንክ ጥርሱን ከተሰራ በኋላ ይመስለኛል ጥርሱን ከተሰራ በኋላ እሱ አስቂኝ መሆን አቁሟል። ጥርሱን ከተሰራ በኋላ የሆነ የድሬ ሰው ይሁን ሳምቲንግ ሆኖ በቃ አይዋሽም እና ላይክ ታክሲ ቦታ ሆኖ ሰው በስልክ እንደዚህ ቦታ ነኝ ብሎ እንትን ሲል ስልክ ተቀብሎ ምናምን እየዋሸሽ ነው ምናምን ይላል። ናው አይ ዶንት ኖ አስ አ ክሪቲክ ቀርቦ ይሁን እንደዛ ያ ፒክቸር ግን that's the worst person to live with because የማህበረሰብን ህግጋት ስለማይረዳ ማለት ነው። ብቻውን ያ ካራክተር ማለቴ ነው፣ አለምሰገድን ደግሞ አይደለም። ያ ካራክተር ለምሳሌ ባንሽድ መሆን ነው ያለበት፣ ከእንስሳቶች ጋር ነው መሆን ያለበት because he doesn't understand how ማህበረሰብ functions። ማህበረሰብ ሁሉ ጊዜ ይዋሻል ማለት አይደለም፣ ግን
how we use language ቋንቋ እንዴት ጥቅም ላይ እንደምናውል ካለመረዳት ይመጣል። ኮንስተንቲቭ እና ፐርፎርማቲቭ የምንለው እንዳለ ሆኖ ማለት ነው። there are place ምን ልላችሁ ፈልጌ ነው ደህና ነኝ የሚባለውን ነገር በቁም ነገር እየወሰደ ሊትራሊ እየወሰደ እየሄደ ደህንነት ደህና እንዳልሆነ ሲናገር የሚናገርበት ማህበረሰብ ለምሳሌ ፈንክሽናል ያልሆነ ወይም ደግሞ በኢኮኖሚ ደረጃ ችግር ውስጥ ያለ ከሆነ አንተ ችግርን ባወራህ ቁጥር ዲፌንስ መካኒዝሙን ነው የምትመታው። ስለዚህ መርጂናላይዝድ ትሆናለህ፣ ሰዎች እንዲሸሹ ያደርጋል። እሱ ሚስጥር አይጠብቅም ትባላለህ። ያን እንደ ክራይቴሪያ እንደ እውነተኛ የሰው ፐርሰንሁድ የሚወስዱ አሉ። ግን ናት ሪሊ ዩር ጎና ሚስ ፖይንት። ማህበረሰብ ውስጥ ለመኖር ፐርፎርማቲቭ ዩዝ ኦፍ ላንጉዌጅን መማር መቻል አለብን። እንዴት ላንጉዌጅ አንዳንድ ጊዜ እውነትና ውሸትን እንደሚናገር፣ አንዳንድ ጊዜ ደግሞ መናገር ራሱ አሰን አክት ፈንክሽን እንደሚያደርግ ማለት ነው። ስለዚህ ደህና ነኝ ስንል ምን ማለታችን ነው? ብዙ ነገር ነው። ሊንጉስቲክ ፕሌስ ሆልደር ነው። ምን ማለት ነው? ማህበረሰባዊ ትስስርን የምናስቀጥልበት የምናጎለብትበት መንገድ ነው። ሰላምተኛ ነው እሱ ይባላል። ሰላምተኛ ነው እሱ ሰላምተኛ ነው እሱ ትባላለህ። ምን ማለት ነው? ሰላምታ የሚጠይቅ ማለት ነው። በየሄድክበት ጉድን የምትዘረግፍ አይደለም። እሱ ለከት የለውም ይባላል። ሰላምተኛ ነው ይባላል። አሰ ካራክተር ነው። ሲምቦሊክ ካፒታል ነው እሱ። በዛ ሰላምታ ስትጠይቅ ደግሞ ሶሻል ካፒታልን ታሳድጋለህ። ትስስር የምትፈጥራቸው ሰዎች እየበዙልህ ይመጣሉ። ነገ ስትቸገር ይረዳል። ስትጣላውላ ይሄ እኮ ሰላም ያለን ልጅ ነው ተብለው ለግልግል ወይም ደግሞ ለድጋፍ ሰው ታገኛለህ። ሌላኛው ፌስ ወርክ ስትራቴጂ ነው። በሌላ መንገድ ክብራችንን የምናስጠብቅበት የሌላውን ሰው ክብር። ሰውየውን ታሳጠዋለህ። ደህና ነው ወይ ሲልህ ደህና አይደለሁም ስትለው ሰውየውን ነው የምታሳጣው። አሁን ሰውየው ምን ያርግ? ጨዋታውን ስለቀየርክበት፣ ስርዓቱን ስላላወቅክ ማለት ነው። ሌላኛው ዲፌንስ መካኒዝም ነው። ደህና አለመሆናችንን የምንጠብቅበት። ደህና አለመሆናችንን ማቆጭ ብለን እያሰብን ከዋልን እኮ ሌላ ደህንነት ማጣት ነው እሱ። ሌላኛው ግራቲቲዩድ ነው። ስነ መለኮታዊ ስፒሪቹዋል አስፔክት አለው። ለፈጣሪ ምስጋና የምናስገባበት ነው። ሁሉ ነገር ባይሳካ፣ እንደዚህ ባይሆን፣ እንደዛ ባይሆን፣ እግዚአብሔር ግን ይመስገን። ቢኮዝ የኛ ዌልነስ የኛ ደህንነት እሱ ላይ ተመሰረተ ነው እንላለን። ደህና ሆነው ፍራኦል ኪዳኔ